እንደምን ቆያችሁ የተከበራችሁ ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ከቴሌቪዥን ስርጭት የሰዓቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ስንሻው እንደሙ ነኝ። እስከ ዜናው ፍጻሜ አብራችሁን ቆዩ። በቅድሚያ አጫጭር ዜናዎች። የዋቻ ከተማ አስተዳደር ምክር ቤት ለ2019 የሥራ ዘመን ከ351 ሚሊዮን ብር በላይ በጀት አጸደቀ። የዋቻ ከተማ አስተዳደር ምክር ቤት ባካሄደው አንደኛ ዙር 8ኛ ዓመት 6ኛ አስቸኳይ ጉባኤ የ2019 ሥራ ዘመን በጀትን ከ351 ሚሊዮን ብር በላይ አድርጎ አጽድቋል። የ2019 ሥራ ዘመን የፋይናንስ እቅድ ለምክር ቤቱ አስቸኳይ ጉባኤ በዋቻ ከተማ አስተዳደር ፋይናንስ ጽሕፈት ቤት ኃላፊ አቶ እንድሪያስ አየለ ቀርቧል። የበጀት ድልድሉ የመንግስትን ፖሊሲና ስትራቴጂ እንዲሁም የፋይናንስ አስተዳደር ህጎችን በተከተለ መልኩ ለስራ ላይ እንዲውል ታስቦ መዘጋጀቱንም ገልጸዋል። ምክር ቤቱም ለከተማ አስተዳደሩ የልማትና መልካም አስተዳደር ስራዎች የሚውል 2,926,180 ብር ከ15 ሳንቲምም አጽድቋል። የህዝቡ የልማት ፍላጎት እያደገ መምጣቱን የጠቀሱት የምክር ቤቱ ዋና አፈ ጉባኤ ወይዘሮ መሰረት ከበደ በጀትን ለታለመለት ዓላማ ማዋልና የቅድሚያ ትኩረት የሚሹ ዘርፎችን መለየት እንደሚያስፈልግ ማስገንዘባቸውን ባልደረባችን ጽዮን ታደለ ዘግባለች። በየዓመቱ የሚከበረው የመውሊድ በዓል የማህበራዊ ትስስር አብሮነትን የሚያጠናክር መሆኑ ተገለጸ። 1501ኛው የመውሊድ በዓል በመላው ዓለም በሚገኙ የእስልምና እምነት ተከታዮች ዘንድ የነቢዩ ሙሐመድ የልደት ቀን መውሊድ በታላቅ መንፈሳዊ ስነ ስርዓት በፍቅርና በደስታ በድምቀት ተከብሯል። በዓሉ የታላቁን ነቢይ ሕይወት መልካም አርአያነትና አስተምህሮ የሚዘከርበትም ነው። መንደሮች በመንዙማ ወይንም በነቢዩ ሙሐመድ ውዳሴ ድምፅ ሲደምቁ፣ የመኖሪያ ቤቶች ደጃፎች በቡናና በዕጣን መዓዛ ሲታወዱ የደስታ መንፈስ እያንዳንዱን ማዕዘን ይሞላዋል። በመስጂዶች በታሪካዊ ሀድራዎችና በመኖሪያ ቤቶች የነቢዩ ሙሐመድን ምጡቅ ስብዕና፣ ገድል፣ ፍቅርና እዝነት የሚዘክሩ መንዙማዎች ወይንም ውዳሴዎች ይከናወናሉ። በሀገራችን የመውሊድ በዓል ሃይማኖታዊ ይዘቱን እንደጠበቀ ከተለያዩ ብሔረሰቦች ባህላዊ ትውፊቶች ጋር ተዋህዶ የሚከበርበት መንገድ ለየት ያለ ህብረ ብሔራዊ መብትንም አጎናጽፎታል። መውሊድ ከመንፈሳዊነቱ በተጓዳኝ አቅመ ደካሞችን በመደገፍና ማዕድ በማጋራት እንዲሁም ወላጅ አልባ ህጻናትን በማስደሰት የማህበራዊ ትስስርና የአብሮነት ገመድን እያጠናከረ ያለ ነው። የተለያዩ ምንጮችን ጠቅሶ የዘገበው ባልደረባችን ወንድሙ ካኪሎ ነው። ዶክተር መቅደስ ዳባ የዓለም ጤና ድርጅት የአፍሪካ ቀጠና ኮሚቴ ሊቀመንበር በመሆን ተመረጡ። የጤና ሚኒስትሯ ዶክተር መቅደስ ዳባ የዓለም ጤና ድርጅት የአፍሪካ ቀጠና ኮሚቴ ሊቀመንበር በመሆን ተመርጠዋል። ዶክተር መቅደስ ሊቀመንበርነቱን ከማሊ የጤናና ማህበራዊ ልማት ሚኒስቴር ኮሎኔል አሳ ባዲያሎ ቱሬ ተረክበዋል። በ76ኛው የዓለም ጤና ድርጅት የአፍሪካ ቀጠና ጉባኤ የትላንት ውሎው የኮሚቴው ምክትል ሊቀመንበሮችንም ሾሟል። በዚህም የኒጀር የፐብሊክ የህዝብ ጤናና ንጽህና ሚኒስቴር ዶክተር ጋርባ ሐኪሚና የዚምባብዌ የጤናና የህፃናት እንክብካቤ ሚኒስትር ዶክተር ዳግላስ ሞምብሾራን ምክትል ሊቀመንበር ሆነው ተመርጠዋል። በጉባኤው ዘላቂነት ያለው የጤና ፋይናንስን በአፍሪካ በ2035 ማረጋገጥ የሚያስችል ሰነድ ቀርቦ ውይይትም ተደርጎበታል። የአፍሪካ የጤና የሰው ኃይል አጀንዳ የሰው ሀብት እጥረትን በ2035 ለመቅረፍ የባለሙያዎች ስልጠና ላይ ትኩረት ማድረግን እንደሚጠይቅ በመድረኩ መገለጹን የሚኒስቴሩ መረጃ ያመለክታል። ወደ ዝርዝር ዜና ስናልፍ የ2019 የትምህርት ዘመን የተማሪዎችን ምዝገባ በታቀደለት እንዲጠናቀቅ ርብርብ እየተደረገ መሆኑን በከፋ ዞን የጨና ወረዳ ትምህርት ጽሕፈት ቤት አስታወቀ። ነሐሴ 18 2018 ዓ.ም በተጀመረው የተማሪዎች ምዝገባም 4 ትምህርት ቤቶች በአንድ ጀንበር ከእቅዳቸው በላይ ማሳካት መቻላቸውን የወረዳው ትምህርት ጽሕፈት ቤት አስታውቋል። ዘገባው የባልደረባችን ታደሰ ወልደሰንበት ነው። አብይ ብርሃኑ ያቀርበዋል። የተማሪዎች ምዝገባ በአንድ ጀንበር እንዲከናወን የተቀመጠው አቅጣጫ ጥሩ መነሳሳት የፈጠረ መሆኑን የወረዳው ምክትል አስተዳዳሪና የግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ኃላፊ አቶ ታምራት ካሳ የ2019 ትምህርት ዘመን ተማሪዎች ምዝገባ ባስጀመሩበት ወቅት ተናግረዋል። ተማሪን የማስመዝገብ ቻሌንጅ ያው ከላይ ጀምሮ የተሰጠ አለ። ይሄ መሆኑ በራሱ የትምህርት የመማር ማስተማር ሂደት ላይ የሚያመጣው አዎንታዊ ተጽዕኖ በጣም ከፍተኛ ነው። ስለዚህ ይሄን ከግንዛቤ ማድረግ በአንድ ቀን ወደ 5 ትምህርት ቤቶች በአንድ ቀን ብቻ የተማሪ ምዝገባ ለማጠቃለል የሚያስችል ቅድመ ዝግጅት ያደረጉ መሆኑን ገምግመናል። በዛም መሰረት ዛሬ በዋበላ ላይ አለን።
ቀሪ 4 ትምህርት ቤቶች አሉ። በእነሱ ላይም ዛሬ በአንድ ቀን የተማሪ ምዝገባ ለማካሄድ ከፍተኛ ጥረት እየተደረገ ነው። አሁን ያለንበት ትምህርት ቤት ላይ ከ6 ሰዓት በታች ተማሪን የመመዝገብ ቀድሞም ትሬንድ ስላለው ይሄን አደርጋለሁ ብሎ በሰጠው ኮሚትመንት መሰረት አሁን ቅድም ባየነው ልክ ወደ 960 ተማሪዎች አሁን ኦልሬዲ ምዝገባ እየተከናወነ እያለቀ ያለበት ሁኔታ ነው ያለው። መድረክ ላይ ያለን 75% ላይ ደርሰናል፣ 90% ላይ ደርሰናል፣ ኦልሞስት እየጨረስን ነው የሚሉ ትምህርት ቤቶችም አሉ ማለት ነው። ኢቭን ከቅድም 5 ትምህርት ቤት ውጪም አሁን ያሉ እንቅስቃሴዎች የተሻሉ መሆኑን ነው የተገነዘብ ነው። ይሄ በአጠቃላይ እንግዲህ ትምህርት ቤት ወይም በመማር ማስተማር ዙሪያ ያለው ባለድርሻ አካላት በጋራ የሰራው ስራ ውጤት ነው ማለት ነው። የዘንድሮን የተማሪዎች ምዝገባ ሂደት ልዩ የሚያደርገው የአንድ ጀንበር ምዝገባ መሆኑን ያስገነዘቡት የከፋ ዞን ትምህርት መምሪያ ኃላፊ አቶ ሙልጌታ መሸሻ ናቸው። የዘንድሮን የምዝገባ ሂደት ልዩ የሚያደርገው የተለመዱ አሰራሮች ለትምህርት ስርዓት ማነቆ ናቸው ብለን ገምግመናል። ከዚህ አንጻር ምዝገባ የተንዛዛ መሆን የለበትም። በአጭር ጊዜ መጠናቀቅ አለበት። ሁሉ ቦታ ላይ ምዝገባው ከ18 እስከ ጳጉሜ 5 እንኳን የሚራዘም ቢሆንም በእኛ ሁኔታ በአጠረ ጊዜ ምዝገባውን ማጠናቀቅ አለብን። በሁሉም ደረጃ ካላንደሩ መጠበቅ የለበትም የሚል ነገር ነው ያለው። ብዙ የቅድመ ዝግጅት ስራዎችን ስለምንሰራ በዋበላ ዛሬ በአንድ ቀን በአንድ ጀንበር ምዝገባውን ያጠናቅቃል። ሌሎች በተመሳሳይ መልኩ በአንድ ቀን የሚጨርሱ ትምህርት ቤቶች እንዳሉ መረጃው ደርሶናል። ይህ ስራ በልዩ ንቅናቄ እየተመራ ይገኛል። አብዛኛው ምዝገባ በአንድ ቀን ማለቅ አለበት። ለዚህ ሁሉም ወላጅ፣ ሁሉም ተማሪ ከተለመደው የተንጠባጠበ ከመምጣት የተራዘመ ጊዜ ከመውሰድ መውጣት አለበት። ለምዝገባ የተራዘመ ጊዜ መውሰድ አያስፈልግም። ምንም የሚሰራ ስራ የለም። ልጁን አምጥቶ አስመዝግቦ መመለስ። ከዚህ አንጻር በጣም ጎታች የሆኑ የትምህርት ስራውን ያዳከሙ ስራዎች ምንድን ናቸው? ተማሪዎች በጣም ለረጅም ጊዜ በምዝገባ መውሰድ የትምህርት ካላንደሩ በጊዜ እንዳይጀመር ማድረግ ስለሆነ በዚህ ዓመት ይሄ መቅረት መቻል አለበት። በወረዳ ደረጃ ብዙ ትምህርት ቤቶች ምዝገባቸውን በአንድ ጀንበር ለማጠናቀቅ ዘርፈ ብዙ ዝግጅቶችን ሲያደርጉ መቆየታቸውን የገለጹት የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ ደመቀ ዘውዱ ናቸው። ይህ መረጃ ለጣቢያችን እስከተሰጠበት ቀን ድረስ 4 ትምህርት ቤቶች የእቅዳቸውን 100% በላይ ማጠናቀቃቸውን አመላክተዋል። ቢያንስ እስከ 10 የሚሆኑ ትምህርት ቤቶች በአንድ ጀንበር ይዘጋሉ ብለን ልየታ አድርገን ድጋፍ አድርገን አደረጃጀታቸው እንዲሰሩ አድርገን ከርንባቸው ርቀቶች ወደ 3-4 የሚሆኑ ትምህርት ቤቶች የመጨረስ ድሉን አግኝተዋል። በዋበላ ወልዷል ማለት ይቻላል። በዋበላ 100% እና ከዛ በላይ ማለት ይቻላል። ቦባ ጎታ፣ ዶሻ ኮሳ፣ ሻይቻ መካ የሚባሉ ትምህርት ቤቶች በጣም ወደ ፊት ለፊት መጥተው አፈጻጸማቸውን የደረሱበት ሁኔታ አለ። ሌሎችም እንደተባለው ወደ 80-70 ቤት አፈጻጸማቸው የደረሱ አሉ። በተዋረድ ደግሞ አንዳንድ አካባቢዎች ላይ ዝቅ ያሉበት ሁኔታ አለና ያው የጋራ መድረክ አሁንም በጋራ ገምግመን እዛ አካባቢ ልዩ ድጋፍ ተደርጎ በ2 እና በ3 ቀን ውስጥ ይህን እቅድ በአንድ ጎን ጨርሰን ቀጣይ ለመጀመሪያ ቀን የመጀመሪያ ትምህርት ላይ የምንዘጋጅበት እድል ነው የምኖረውና ከሱ አንጻር በጣም እየድን ያለንበት ሁኔታ ነው ያለው እንደኛ። በትምህርት ቤቶቹ በተደረገ የጋራ ቅንጅትና ጥረት በግማሽ ቀን ብቻ የእቅዳቸውን 100% በላይ ማሳካታቸውን የተናገሩት የቦባ በላ አንደኛ ደረጃ ትምህርት ቤት ርዕሰ መምህር አዲሱ አበበ ናቸው። አጠቃላይ ህዝቡም ባለበት እናንተም በተገኙበት የዞን ትምህርት መምሪያና የወረዳ አስተዳዳሪ በተቀመጡበት በሚገርም መልኩ በደመቀ መልኩ ጭፈራና ጥሩምባን ያቀረቡ መልእክት ሰምቶ ካጠናቀቁ በኋላ በእያንዳንዱ እድር ወደ ክላስ እንዲገቡ አድርገናል። ወደ ክላስ ሲገቡ አጠቃላይ ተማሪዎች ምን ያህል ከተመዘገቡት መጥተዋል የሚል ነገር ቼክ አድርገናል። እያንዳንዱን በየክፍሉ በየትምህርት ክፍሉ መምህራን ለይተዋል። ያንን የለዩትን መረጃ ደግሞ የማጠናከሩን ስራ ሰርተናል። ግብ ጥለን የገባለው በአንድ ጀንበር በአንድ ሰዓት ውስጥ በተቀናጀ በተደራጀ የመጣውን ተማሪ ለይቶ 100% ማሳካት ነው የኛ ትልቁ ግብ የነበረው። አሁን ያንን ግብ አሳክተን ወደ 107% ማስመዝገብ ችለናል። በአንድ ጀንበር 964 ተማሪ ነበረ ለኛ የተሰጠው ወደ 970
አንድ ተማሪ እስካሁን ሰዓት መመዝገብ ተችሏል ማለት ነው። ለዚህ ውጤት መምህራን ከሌሎች ጋር በመቀናጀት የተጫወቱት ሚና ከፍተኛ መሆኑን በትምህርት ቤቱ የመምህራን ማህበር ተወካይ መምህር እንግዳ ኃይሌ ተናግረዋል። ይህ ቅንጅት በመማር ማስተማር ተግባር ላይም ተጠናክሮ የሚቀጥል መሆኑን አስገንዝበዋል። የተያዘውን እቅድ ከግቡ ለማድረስ የጋራ ውይይትና ውሳኔዎች አስቀምጥ ወደ ተግባር በመግባት በጋራ ያመጡት ውጤት መሆኑን ያወሱት ደግሞ የተማሪ ወላጅ አቶ አድማሱ አዴሎ ናቸው። ዘንድሮ ደግሞ ከ6 ሰዓት በታች በዋበላ ቀበሌ ትምህርት ቤት ውስጥ ምዝገባ እንድንጨርስ በ10 እድሮች ተስማምተን እኛም ወተመ እንግዲህ ወላጅ አባል እስከሆንኩ ድረስ ካሉት እድሮች ጋር ባይነር ሁሉ አዘጋጅተን ልክ 12 ሰዓት ባለን እድር ውስጥ ጥሩምባ ነፍተን ህዝቡንም ተማሪውንም ጠቅላላ ወተን ከመምህራን ድጋፍ ጋር ከ6 ሰዓት በታች ምዝገባ ጨርሰን እንግዲህ ወደ ቤታችን እየተመለስን ነው ያለነው። የአፍሪካ አባል ሀገራት የዜጎቻቸውን የጤና አገልግሎት ተደራሽነትና ዘላቂነት የሚያረጋግጡ አቅሞችን መገንባት እንደሚጠበቅባቸው የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ገለጹ። በ5 የጤና ዘርፍ ምሰሶዎች ላይ ትኩረት በማድረግ ለ4 ቀናት የሚቆየው 76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ጉባኤ በአዲስ አበባ የአድዋ ድል መታሰቢያ መካሄድ ቀጥሏል። ለዝርዝሩ ሀቢብ ብርሃኑ። የመጀመሪያ ደረጃ የጤና ክብካቤ እንዲሁም የጤና ባለሙያዎችና የሀገር ውስጥ ምርቶች አቅም ማሳደግ ናቸው። በዚህ ወቅት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የአፍሪካ አባል ሀገራት መንግስታት ከፍተኛ ስራ ኃላፊዎች፣ የልማት አጋሮች እንዲሁም ቀጠናዊ ዓለም አቀፍ ድርጅቶች የስራ መሪዎች ታድመዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በዚህ አጋጣሚ እንዳሉት ሁሉም አማራጮች በመጠቀም የአህጉሪቱ የጤና ሉዓላዊነት ማረጋገጥ ቀጣይነት ያለው ተግባር ይጠይቃልም ብለዋል። የአፍሪካን ጤና ስርዓት ዘላቂነት በአስተማማኝ መሰረት ለመገንባት የፋይናንስ አቅምን በማጎልበት የምርምርና ፈጠራ አቅሞችን ማሳደግ እንደሚገባ አመላክተዋል። የዘንድሮ የአፍሪካ ህብረት ጉባኤ ጭብጥ የአፍሪካውያንን የጤና አገልግሎት ተደራሽነት ለማሻሻል በውሃና ንጽህና አጠባበቅ ላይ ትኩረት ማድረጉን ገልጿል። የአህጉሪቱ አባል ሀገራት የዜጎቻቸውን የጤና ስርዓት የሚያሻሽሉ የፋይናንስ፣ የሰው ኃይልና የቴክኖሎጂ ውጤቶችን በራስ አቅም ማቋቋም ባህል ማዳበር እንደሚጠበቅባቸው አስገንዝበዋል። የአፍሪካ ህብረት ኮሚሽን የአህጉሪቱን የጤና ስርዓት ለማሻሻል ከአባል ሀገራት የልማት አጋሮች፣ ዓለም አቀፍ ተቋማት ጋር በቁርጠኝነት እየሰራ መሆኑን አንስተዋል። በቀጣይም ከዓለም ጤና ድርጅት ከልማት አጋሮች ጋር በመተባበር የአህጉሪቱን የጤና ስርዓት በተቀናጀ እቅድ ለመምራት እንደሚሰራ አረጋግጧል። በጉባኤው የሚደረጉ ውይይቶችና የሚወሰኑ ውሳኔዎች ለአፍሪካ የጤና ሉዓላዊነት ራስን መቻልና ዘላቂ የጤና ስርዓት ግንባታ ጉልህ ሚና እንደሚኖራቸውም ጠቁመዋል። የተከበራችሁ ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ለሰዓቱ ያሰናዳናቸው ዜናዎቻችን የእስካሁኖቹ ነበሩ። ከዜናዎቹ ጋር ስንሻው ወንድሙ አብሬያችሁ ቆይታ አድርጌያለሁ። ቀሪ የጣቢያችን መሰናዶዎች የሚቀጥሉ ይሆናል። በእኔ በኩል ሰላም።